ሰላም ጤና ይስጥልኝ ክቡራትና ክቡራን ፈጣን የኦንላይን የፓስፖርት አገልግሎት ዛሬም እንደቀጠለ ነው። ባለፈው የመጡ ፓስፖርቶችን ዴሊቨሪ አድርገን ሳንጨርስ ሌላ ብዙ ፓስፖርት ደግሞ መጥቷል። አብረን ከፍተን የምናየው ይሆናል ማለት ነው። እንግዲህ ሁሌም እንደምንለው ፓስፖርት ሲመጣ በዚህ መልኩ ነው የሚመጣው። እኛም የምንከፍተው በዚህ መልኩ ነው። በጣም በርካታ ፓስፖርት ነው የመጣው። እንደምትመለከቱት ዛሬ 12 ፓስፖርቶች መጥተዋል። እንግዲህ እነዚህ የምትመለከቷቸው ፓስፖርቶች ከ15 ቀን ጀምሮ እስከ 25 ቀን ባለው ጊዜ ታድሰው የመጡ ፓስፖርቶች ናቸው ማለት ነው። ይህ ማለት ምን ማለት ነው? በኦንላይን የሚታደስ ፓስፖርት ፈጠነ ከተባለ እስከ 15 ቀን ባለው ጊዜ እየመጣ ነው። በጣም ቆየ ከተባለ ደግሞ እስከ 25 ቀን ባለው ጊዜ ነው እየቆየ ያለው ማለት ነው። ያው በኦንላይን ፓስፖርታችሁ ስታሳድሱ የትም አትሄዱም። ያላችሁበት ቦታ ድረስ መተን ፎርም አስሞልተናችሁ ፊርማ ፈርማችሁ ልክ ከጀርባ ስክሪን ላይ እንደምትመለከቱት ኢሚግሬሽን ማንነታችሁ የሚያረጋግጡበት ቪዲዮ ሲግኔቸር የሚባል አለ። እሱን ትሰጣላችሁ፣ ክፍያ ትፈጽማላችሁ፣ ሁሉም ነገር ያልቃል። በኋላ ፓስፖርት ታድሶ ሲመጣም ያላችሁበት ቦታ ድረስ አምጥተን ፓስፖርታችሁን እናስረክባችኋለን ማለት ነው። ስለዚህ በዚሁ በተባበሩት አረብ ኤሚሬትስ ላይ ሆናችሁ በኦንላይን ፓስፖርታችሁ ማሳደስ ለምትፈልጉ እህት ወንድሞቼ ከጀርባ ስክሪኑ ላይ እንደምትመለከቱት ከቲክቶክ ፕሮፋይል ስር እችን ቀስት ያደረኩባት ምልክት ብትጫኑ የዋትስአፕ ስልክ ቁጥር ይወጣላችኋል። በዛ የዋትስአፕ ስልክ ቁጥር ገብታችሁ ልታናግሩን ትችላላችሁ ማለት ነው። እንግዲህ እነዚህ ፓስፖርቶች መጥተዋል። ጊዜያችሁ ሰጥታችሁ ወዳችሁና አክብራችሁ ስለምትከታተሉን እጅግ አድርገን ከልብ እናመሰግናለን። ቪዲዮውን ላይክ በማድረግ መልካም አጋርነታችሁን አሳዩን። መልካም ጊዜ ይሁንላችሁ።